ማሰማት ይሆናል እንደ በእነት አይሆንም በጣም ያሳዝናል በእውነት ታሪክ ያላወቀ ሰው ሊናገር ይችላል ምናልባት ተመልከት እቺ ሀገር ከጥንት ከመሰረቱ የኦሮሚያ ሀቅ ናት መጀመሪያ ሞት የተገኘባት ፊንፊኔ ናት ህዝብ ለማስታወስ ስንት ቀሮ የታረደባት በአንድ ጉድጓድ 50-60 የተቀበሩባት ወይኔ እናቴ ምኒልክም የእናቴን ጡት የቆረጠባት በወያኔ ዘመናትም በውሸት ማሰብላን ህዝብ የበዘበዙባት በኦሮሚያ መንግስት ጊዜ ነው በተሸለምንባት ደስ ብለን ዘለን የጨፈንባት እስኪ አሁን ቆም ብለን እናስብበት ማንም ሰው እንዳይሞት አትከፋፈሉ እንሁ በገዛት በሳሙና እጅ መታጠብ መፍትሄ ይሆናል እንደ ኮባስ ኡስታዙም ይቀጥል በዱዓ በሰላት ቄሱም ይቀጥል በጸሎት ያኔ መራመድ እንችላለን በአንድነት እንደናችሁ ሰላም ናችሁ ዘመዶችን ላሳውቃችሁ እኔ ኮሮና ነኝ አባቴ ኮቪድ-19 እናቴ ቫይረስ ወንድሜ ቻይቢ አጎቴ ሳባ አክስቴ ልብ ድካም ዜግነቴ ቻይና ሲያሰው መጨረስ እንዳርስባችሁ ከፈለጋችሁ ጥንቃቄ ማድረግ አለባችሁ እጃችሁን በሳሙና እሽት እያጋችሁ መታጠብ አለባችሁ መፍትሄ እስከምገኝላችሁ እንዳትወጡ ከቤታችሁ ባካችሁ ሳልና ትኩሳት ህመም ከተሰማችሁ በሚለው